ሰላም ሰላም፣ እንዴት ናችሁ? የማን ዩቲዩብ ተከታታዮች ወዶቼ እንዴት ናችሁ? እኔ ደህና ነኝ ያለው አምላክ ይመስገን። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እና የዛሬ ውሏችን በሳምንት አንድ የምንሄድበት ቤት አለ። የእናታችሁ ቤት በየሳምንት አንድ ተራ ይደርሰናል። እዛ ምግብ ምናምን እናበስላለን ማለት ነው። እና ዛሬ ላግዛት ብዬ ልጅቷ ቤቱ ትልቅ ስለሆነ ላግዛት ብዬ ሽን እያጠብን ነው። እና ይሄን በትንሹ ነው የማሳያችሁ። ትልቅ ቤት ነው፣ የመሬ ነው። በጣም ትልቅ ነው። 4ኛ ፎቅ ማለት ነው። የአንድ ግለሰብ 4ኛ ፎቅ፣ ውስጡም በሊፍት ነው የሚዘረው። ይሄን ሁሉ የማሳያችሁ ብቻ ይሄ ግቢው ብቻ ነው። በእኛ ሆሽን የምንለው በአረብ ግቢው ብቻ ነው። ይሄ ደረጃ የምታዩት ግቢ ውስጥ ነው። የምሬ ነው። እንደዚህ አይነት እኔ ገጥሞኝም አይቼም አላውቅም። በጣም ትልቅ ነው በጣም። እና ዛሬ እሱን እያጠብን ነው። በሳምንት በየተራ ሲደርሰን ቀኑ እናጥበዋለን። እሱን ልጅቷ ለማገዝ ነው እንጂ ይሄን ግዴታ አይደለም። እኛ በሳምንት ሄደን እዛ ምግብ ምናምን ነው የምናበስለው እንጂ ይሄን ምናምን ለማጥብ እኮ ግዴታ ያለብንም። ግን እሷ አጋጣም ቆሽሾ ነበር፣ ውጭም መቀመጥ ፈልገው ነበርና አጋጣም ደግሞ በርድ ነው። አሁን ገብተዋል። እጠቡ ተብለን እያገዝኳት እሷም እየቀረጸችኝ እዚህ ጋር አንቺ ነይ ሳይ ወደዚህ ምናምን እያለች ነው አውቃ ማለት ነው። ካሜራማን አድርገት በቃ ሰቅድ ላይ ነበር። አረ በዚህ ነይ፣ አረ በዚህ ወይ በፈጣሪ አንቺ ባክሽ አውሮዎች ይባስብን ምናምን ስላት ነበርና የምሬን እስከመጨረሻ ካያችሁት እንዴት ትልቅ ቤት እንደሆነ በስመ አብ። ለማንኛውም ይሄን ቤት ውስጥ አንድ ነው የምትሰራው። ለማን እናትና ልጅ ስለሆኑ እነሱ ሁለት ብቻ ስለሆነ ያን ያህል ሴትዮዋም ትልቅ ምናምን ስለሆነች ያን ያህል ሁሌም አታጸዳውም በአንዴ እንጂ በአንዴ አይጸዳም። ሲጀመር በትልቅ መስተዋት አለው። ሁሉም መስኮቱን ቪትሮ በቪትሮ ነው፣ ገዛዝ ነው ሁሉም። እና አይቻልም በአንዴ መጽዳት። ትንሽ ቀስ እያልክ ነው። ሲጀመር ይሰፈራሉ። 6 ወር ምናምን ሀገራቸው ስለሚሄዱ ብቻዋን ስለምትሆን እዛን ጊዜ ነው ቀስ እያለች የምታጥባቸው። እና እዚህ ጋር ለሷ እያገዝን ነው፣ እሹን እያጠብን። አይ እንግዲህ ፈጣሪ ጉልበቱና ትዕግስቱ ይስጣን እንጂ ይሄን ቤት እኮ አንድ ሰው አይችለውም። ይሄን ቤትና ብዙ ሰው ኑሮት ጭራሽ አንድ አይደለም ሁለት አይችሉም። በጣም ትልቅ ነው። የምሬ ነው። በውስጡ ብታይ ሊፍት አለው። 4ኛ አንደርግራውንድ አለ። በዛ መሳሉ ደራጁ የምትወርድበት ማለት ነው። በዚህ ማለት ነው። በዚህ ደራጅ ወርደሽ አንደርግራውንድ ነው 4ኛ። ከዚህ በላይ ያለ ከዚህ ግን 2ኛ ላይ ነው ያለ ነው። እኛ እያጠብን ያለ ነው። ከዛ በላይ 2 አለ። ይሄ ከታች ያለ ደግሞ 3 ጠቅላላ 4 በሊፍት ነው። ሁሉም ሊፍት አለው በመሃል ቤት። እኛ የምናውቀው ሊፍት የት ነው? ቢያንስ ውጭ ነው የምናውቀው። እኔ በምሬ ነው በውጭ ነው የማውቀው። እኔ ውጭ ነው ወይም ገበያ ወይም ምናምን በቃ ትላልቅ ህንጻዎች ነው የማውቀው እኔ ሊፍት። እዚህ በቤት ውስጥ በአንድ ግለሰብ ቤት ሊፍት መጨረሻ አሳያችኋለሁ። ትንሽ አለች እንጂ ሙሉ ቪዲዮውን እዛን ቀን መቅረጽ አይቻልም ነበር። ሰው መልተዋል። ለማንኛውም እኛ እዚህ እየለፋን ነው። እነሱ ደግሞ በፈንታቸው መጥበቅ እንደ ጉድ እየሰሩት ነው። የውጭ ሙሉ አካል ምርጥ አያስብልም፣ የውጭ ጎዶሎም ክብር አያጎልም። የሰው ተፈጥሮ ዋጋ ሲለካ ሙሉም ጎዶሎ ልብ ነው ለካ። እና ወጥቼ እዚህ ደግሞ በማታ ትንሽ ቀርብተበት ነው መብራቱ ምናምን ደስ ብሎኝ ውጭ አንጥፈንላቸው ውጭ እንዲቀመጡ። እነሱ መቼም ብርድ
ኖ ስንላቸው አይሰሙም። ይሄን አንጥፈን የምሬ ነው 5 ደቂቃ ነው 10 ደቂቃ አይሁን እቃ አስቀምጠን በርዳቸው አስገቡ አይሉም። ይከብዳል የሰው ኑሮ እና ይሄን በትንሹ ቤቱ ትንሽ ቀርጫለሁ። ሁለተኛው ፎቅ ማለት ነው። ታች አንደርግራውንድ ነው። አንድ ቀን ቀርጫ አመጣለሁ ሙሉ ቤት ከቻልኩኝ ሰው ነፃ ከሆነ ቤቱ አንድ ቀን ቀርጸዋለሁ። ይሄን ሁለተኛው በትንሹ ነው። የተወሰነ ደግሞ ላይ አለ ግን በዛን ቀን ከባድ ነው መቅረጽ። ብዙ ሰው ነው ያለው። የኛ ተራ ነበር ምግብ መስራቱ። ግን አዳሜ ሁላ ነው የምትሰበስበው። ሁሉም ልጆቿ ነው የሚሰበሰቡት። እዚህ የሁለተኛው ነው ይሄኛው። ከዛ ወደ ሊፍቱ ይሄው አያችሁት? ሊፍቱ እንግዲህ ወደ ሊፍቱ በትንሽ ነው የሚታየው። ብዙ አልቀረጽኩም መጥቶብኝ ማለት ነው። ከዛ ወደ ላይ ወጣሁኝ። ወደ ላይ ይሄ ደግሞ ስንት ነው? አራተኛው ይሄ መጨረሻ አራተኛው በዛ በመስኮቱ ወደ ውጭ እየቀረጽኩ ነው። አራተኛው እንግዲህ ሰው የሚተኛበት ሳይሆን የሰራተኛ ክፍል አለ። ከዛ ደግሞ ልብስ የምናጥፍበት የምንዘረጋበት ምናምን በውስጥ ዳራጅ ነው። ሊፍት ለምንድን ነው እንዳትሉ፣ ይሄንም ዳራጅ አለው። ዳራጁ ለሰራተኛ ነው። የምሬ ነው። የእነዚህ ቤት ክፍል ደግሞ ዳራጁ ለሰራተኛ ነው፣ ሊፍቱ ለነሱ ነው። እኛ በሊፍት ልንወጣ ስንል ይበላሻል አሉ። ይሄ ደግሞ ልብስ የሚዘረጋበት ምናምን ነው። እና ውዶቼ በስተመጨረሻው በቡናችን መጠጣት ተገላገልን እንላችኋለሁ። ግን ሼር፣ ሳብስክራይብ፣ ላይክ አትርሱ፣ ኮሜንት ጻፉ። ቻው፣ ወዳችኋለሁ። እንጀራ ኮይኑ መረ ማዓሰዓደ ይጸልየ መሪዕን ባር መለቲ ወስቢ